Hello everyone, welcome to our YouTube channel. So በዚህኛው ቻናላችን ላይ ለናሽናል ኤግዛም የሚመጡትን አንዳንድ አጫጭር የሆኑ ሌሰኖች ስፔሻሊ ፈተና ላይ ሊመጡ የሚችሉ ሌሰኖችን ሞር ብሬክዳውን እያደረግን በዲቴል አደል ፈን በሆነ መንገድ እንመለከታለን። So don't forget to subscribe, like ማድረግ እንዳትረሱ, share ማድረግ እንዳትረሱ. My name is ርብቃጠና and let's go into the lesson. So በዚህኛው ሌሰን ላይ ምን እንመለከታለን? It's going to be about ከ1855 እስከ 1913 ያለውን እንዴት ኢትዮጵያ ሞደርናይዝድ ስቴት እንደሆነች እንመለከታለን. So let's get into it. Emperor ቴዎድሮስ the second አይደል? ከዛ ደግሞ ኤምፐረር ዮሐንስ the fourth አለ። ከዛ በኋላ ደግሞ ምን አለ? ኤምፐረር ሚኒሊክ the second አለ። ትንሽ ድራማ ነገር ልፍጠር ብዬ ነው፣ ያው ስለ ሂስትሪ ዛሬ ስለምንመለከት ስለምናወራ ብዬ ነው። ሶ በዚህኛው ሌሰን ላይ ምንድን ነው ከ1855 እስከ 1913 ኢትዮጵያ ሜንሊ ኮንሲደርድ የምትደረገው ምንድን ነው as a modernized state አይደል? ሶ ግን አንድ ነገር የሆነ ኤራ ሲመጣ ኦር ለምሳሌ ከ1855 1913 አለ። ሶ ከዛ በፊት ኢትዮጵያ ምን አይነት ኤራ ውስጥ ነበረች ኦር ምን አይነት ፔሪድ ውስጥ ነበረች አይደል? we have to ask this question አይደል? ለምሳሌ የሆነ ፌመስ የሆነ ቲክቶከር ታያላችሁ ኦር ባለ ሀብታም የሆነ አይደል ትልቅ ድርጅት ያለው ባለቤት ታያላችሁ እና you're wondering like እንዴት ነው ወደዚህ የደረሰው አይደል? ምን ሰርቶ ነው? ከዚህ በፊት ህይወቱ እንዴት ነበር ብላችሁ ትጠይቃላችሁ። ሶ ኢትዮጵያ ከዛ በፊት ምን ነበረች? ሶ ኢትዮጵያ from 1855 በፊት ምን ውስጥ ነበረች? ከሴንትራላይዝድ ወደ መምጣቷ በፊት ሴንትራላይዝድ ገቨርንመንት ወደ መምጣቷ በፊት ምን ላይ ነበረች? ሞር ወደ ፍራግመንቴሽን ላይ ነበረች። ኦኬ እነዚህ ምንድን ናቸው? ሶ እነዚህ ነገሮች ለመረዳት ሁለት ሀሳቦች አሉን አይደል? በኪንግ ኦር በሆነ መንግስት ውስጥ ለምሳሌ ኤምፐረር የምንለው አለ and then regional lords የምንላቸው አሉ። ሶ ኤምፐረር obviously he is a king አይደል? ሶ ያንን ሀገር የሚመራ አይደል ሞር ዲሲዥን ሜከር የሆነ ስለ ታክሴሽን አይደል ስለ ግብር መሰብሰብ መክፈል ከሆነ አይደል ስለ አርሚ ስለ ድርጅቱ የተለያዩ ምንድን ነው ሶልጀሮች አርሚ የምንላቸው ሶ ኢኒሻሊ ሞር ፓወር ያለው አይደል ሀገሪቱን የሚመራ ይሄ ኤምፐረር እንለዋለን። ኦኬ that's just a fact simple የሆነ ተርም ነው። በኢትዮጵያ በዛን ጊዜ ከኤምፐረር ውጪ ደግሞ ምን ነበሩ? ሪጂናል ሎርድስ የምንላቸው ሶ ከዚህ ኤምፐረር ስር ናቸው። ሶ እያንዳንዱ ምን አለው ስፔሲፊክ የሆነ ኤሪያ አላቸው ኦር አካባቢ አላቸው አይደል? ሶ ይሄኛው ሪጂናል ሎርድ ይመጣና የዚህን ኤሪያ የዚህን አካባቢ ይመራል አይደል? ዲሲዥን ይሰጣል ምን መደረግ እንዳለበት ሎካል የሆነ አርሚ ላይ አይደል ዲሲዥን ይሰጣል። ሎካል የሆነ ስለ ታክሴሽን ላይ ዲሲዥን ይመጣል። ሶ ሌላኛው ሪጂናል ሎርድ ይመጣና በዛ ኤሪያ ላይ አካባቢ ላይ ዲሲዥን ይመጣል። ሶ ኢትዮጵያ አይደል በቲዮሪ ስንመለከት ምንድን ነው አንድ ኤምፐረር አለ ሁሉንም ይመራል የሚባል ሀሳብ ነበረ። ኢን ሪያሊቲ ግን ምንድነው ሞር ፓወር የነበረው ሞር ዲሲዥን የሚወስደው ማናቸው? እነዚህ ሪጂናል ሎርድስ የምንላቸው ነው። ሶ they had titles አይደል የሆነ አንዳንድ ታይትሎች ነበሩ። ለምሳሌ ራስ ኦር ደጃዝማች የምንላቸው ታይትሎች ነበራቸው። ሶ በዚህ ምክንያት ምንድነው ማለት ነው እነዚህ ኤምፐረሩ ሞር ፓወር ያለው ይመስላል አይደል ሞር ዲሲዥን ሜከር በፍራግመንትድ ሆኖ እነዚህ ሪጂናል ሎርድስ የምንላቸው የራሳቸው ዲሲዥን ሲሰጡ ነበር። ኦኬ ወደ ሀገራችን ኦር ወደኛ ኤራ ኮንቴክስት እናምጣው። ለምሳሌ አንድ ካምፓኒ አለ አንድ ድርጅት አለ ኦብቪየስሊ ሲኢኦ አለው አይደል ያንን ካምፓኒ የሚመራ። ሶ ኢኒሻሊ ያንን ድርጅት ስንመለከት ምንድነው ይሄ ሲኢኦ ነው የድርጅቱ ባለቤት ይሄኛው ነው እንላለን። ሶ ሞር ፎከሳችን ሁሉም ነገር ዲሲዥን ሜከሩ ያ ሰው ነው ብለን እናስባለን። ለምሳሌ ግን የዚህኛው ድርጅት ላይ
ይሄ ሲኢኦ ብዙ ጊዜ ቢሮ አይገባም፣ ኦፊስ ገብቶ አይቀመጥም። ቢሮ ውስጥ የሚሰራውን ስራዎች ምንድነው ሞር አይከታተልም፣ ሞር ምንድነው ዲሳይድ አያደርግም። ከስር ያሉት ምንድናቸው የተለያዩ ብራንች ማናጀሮች ሊሆኑ ይችላሉ። ለምሳሌ ሞር ዲሲዥን ይሰጣሉ። በዚህ ምክንያት ከስተመሮች ሲመጡ፣ ክላይንቶች ሲመጡ ሲኢኦ ብዙ ጊዜ ስለማይገኝ ሞር ዲሲዥን የሚሰጡት እነዚህ ብራንች ማናጀሮች ስለሆኑ ሰዎች ክላይንቶች ወደ ማን ይሄዳሉ ማለት ነው? ወደ እነዚህ ቅድም ባላቸው ሪጅናል ሎርድስ የምንላቸው ይሄዳሉ ማለት ነው። ኢትዮጵያ ኢኒሻሊ ምን ነበረች ማለት ነው? ከአንድ ሴንትራላይዝድ ከነበረች ይልቅ ሞር ወደ ምን ሄደች? ወደ ምን ነበረች? ፍራግመንቴሽን አይደል? ለምሳሌ ትምህርት ቤት እንውሰድ። ትምህርት ቤት ውስጥ ምን አለ? አስተማሪ አለ፣ ተማሪዎች አሉ። ሌትስ ሴይ ለምሳሌ ይሄ አስተማሪ ዲሲዥን አይሰጥም እንበል። ዝም ብሎ ገብቶ ያስተምራል፣ ይወጣል። እያንዳንዱ ተማሪ የራሱ የሆነ ህግ አወጣ። አንዱ ተማሪ ተነስቶ ይሄን እሰራለሁ፣ ይሄን አላረግም ይላል። ሌላም ተማሪ መጣና እንደዚህ አረጋለሁ፣ እንደዚህ አላረግም ይላል። ሲታይ አንድ ክላስሩም ውስጥ የአስተማሪ የሚያስተምር ሞር ያንን ተማሪ የሚቆጣጠር ይመስላል። ግን ከስር ማናቸው ሞር ዲሳይድ እያደረጉ ኢንፍሉዌንስ እያደረጉ ያሉ ማናቸው? ተማሪዎች ናቸው ማለት ነው። ኢትዮጵያ በ1855 በፊት በዛኛው ኤራ ላይ ነበረች። ከዛ በኋላ ኤምፐረር ቴዎድሮስ ሰከንድ መጣ አይደል? እነዚህ ሪጅናል ሎርድስ የምንላቸውን ዲፊት አደረገ። ሞር ኢትዮጵያን ሴንትራላይዝ ለማድረግ ፈጠረ። እንደን ከዛ በኋላ ደግሞ ምን ነበር ኢኒሻሊ ሀሳቡ? ኢትዮጵያን ሞር ሞደርናይዝድ ኦርጋናይዝድ እንድትሆን ነበር። ስፔሻሊ ኢን ተርምስ ኦፍ ቴክኖሎጂ አይደል? ኢን ተርምስ ኦፍ ቴክኖሎጂ፣ ኢን ተርምስ ኦፍ አርሚ አይደል? ስኪልድ የሆኑ ሰራተኞችን ወርከሮችን ፈለገ። ሚሊተሪ ኖሌጅን ፈለገ። በዚህ ምክንያት ምን መፍጠር ፈለገ? ከዩሮፕ ጋር ኦር ከብሪቴን ጋር አላይንስ መፍጠር ፈለገ። ምን አረገ? ለኩዊን ቪክቶሪያ ሌተር ወይ ደግሞ ደብዳቤ ተጻፈ አይደል? ይሄ ደብዳቤ አንፎርቹኔትሊ መልስ ሳያገኝ ቀረ። he saw it as a sign of disrespect። ለምሳሌ ወደ ሀገራችን ኮንቴክስት ብናመጣው ምንድን ነው የሆነ ቻት አይደል? ኤምፐረር ቴዎድሮስ ሰከንድ ቴሌግራም ላይ ለምሳሌ የሆነ ቻት ጻፈ፣ የሆነ ኢሜይል ጻፈ ለኩዊን ቪክቶሪያ፣ እኔ እኮ ለሀገሬ እንደዚህ ነው የምፈልገው፣ እንደዚህ አይነት ሚሊተሪ ተዘጋጅቻለሁ ብለው ጻፈላት። ቴሌግራም ላይ ኢሜል ላይ ገብቶ እያየ ምንድነው ዋይፋይ ነው ወይስ ምንድነው እስካሁን አልተመለሰልኝም እያለ ሲመለከት ምንም አይነት መልስ አላገኘም። እናንተ ብትሆኑ ምንድነው የሆነ መልስ ባታገኙ ትናደዳላችሁ አይደል? he was like an emperor, he saw it as a sign of disrespect። በዚህ ምክንያት ምን አደረገ? ኢትዮጵያ ውስጥ ያሉትን ምንድነው ብሪቲሽ ሪፕሬዘንታቲቮችን አይደል? ብሪቲሽ ሪፕሬዘንታቲቭ የምንላቸው ኦር ሚሽነሪ የምንላቸውን አሰረ አይደል? he imprisoned them፣ አሰራቸው። በዚህ ምክንያት ኩዊን ቪክቶሪያ was like እንዴት አለችና እሷ ደግሞ መልሳ ምን አረገች? ወደ ኢትዮጵያ ወደ መቅደላ አካባቢ ሚሊተሪን ላከች። የታሰሩባትን ሲቲዝኖች እንዲፈቱ ለማድረግ ምን አረገች? ሚሊታሪ አርሚ ወደ መቅደላ ላከች። በዛን ጊዜ በመቅደላ ጊዜ ኤምፐረር ቴዎድሮስ ሰከንድ ዲፊት ሆነ። ከዛ በኋላ ደግሞ ማን መጣ? ኤምፐረር ዮሐንስ ፎርስ አይደል? በኤምፐረር ቴዎድሮስ ሰከንድ ላይ ምን ብለን ተመለከትን? ጀስት ላይክ ሲኢኦ እንደ አንድ ድርጅት ነው ብለን ተመለከትን። ደን በዛ ሲኢኦ ውስጥ ደግሞ ኢንተርናል የሆኑ ችግሮች ለምሳሌ ብራንች ማኔጀሮች ሞር ዲሲዥን ሜከሮች ስለነበሩ ያንን ነገር ለማስተካከል ነበረ ብለን ነበር ኤምፐረር ቴዎድሮስ ሰከንድ ላይ። አንዳንዴ ግን የሆነ ድርጅት ሲኖረን ምንድን ነው በውስጥ ያለው ኢሹ ብቻ አይደለም የሚያስቸግረን ከድርጅቱ ውጪ ለምሳሌ ከድርጅቱ ጋር የሚፎካከሩ የድርጅቱ ተፎካካሪዎች አሉ። ለምሳሌ ያንን ድርጅት ማርኬቱን ለመቆጣጠር የሚፈልጉ ኤምፐረር ዮሐንስ ፎርስ ምን ነበረ? ሞር ሀገሪቷን አይደል ኢትዮጵያን ከተለያዩ ሀገሮች የሚመጡ አታኮችን ኢንቬዥኖችን ኢትዮጵያን ፕሮቴክት ማድረግ ነበር። ከነዛ ውስጥ ለምሳሌ ኢጂፕት ነበረች። ኢጂፕት ምን ታደርግ ነበረ? ኢትዮጵያን ኢንቬድ በማድረግ ኦር የተለያዩ
ፓርትስ ኦፍ ዘ ሬድ ሲ ለመቆጣጠር ነበረ አይደል? ሶ በኢጅፕት ላይ የተፈጠረ ነበረ ይሄኛው። በት ኦፍ ኮርስ ኤምፐረር ዮሐንስ ዘ ፎርዝ ግን ምንድነው ዲፊት ሲያደርጋቸው ነበረ። ስፔሻሊ ኢን ጉንዴት ጉራ የምንላቸው ባትሎች ላይ። ከዛ በኋላ ደግሞ ሌላ ኢንቬዥን በማን በኩል መጣ? በሱዳን በኩል አይደል? በሱዳን ላይ ደግሞ ምን ነበረ? ፓወርፉል የሆነ የሙስሊም ኤክስፓንሽን ኦር መሐዲስት የምንለው ነበረ። ሶ በዛን ጊዜ ላይ ከዮሐንስ ኤምፐረር ዮሐንስ ዘ ፎርስ ጋር ብዙ ኮንፍሊክቶች፣ ብዙ ጊዜ የቆዩ ኮንፍሊክት ነበረ። እንዘን ሌላኛው ደግሞ ምን ነበረ? ኢታሊ ነበረች። ሶ ኢታሊ ላይ ደግሞ ምንድነው በኤርትራ በኩል they were moving through ኤርትራ ምንድነው ኮስታል ኤሪያ በኤርትራ በኩል ያሉትን ኮንትሮል ማድረግ ነበር። ኦፍኮርስ ኢኒሻሊ ሀሳቡ ግን ቀጥታ አታክ አልነበረም አይደል? ሶ ኤምፐረር ዮሐንስ ዘ ፎርስ ዋዝ ላይክ የስ አይ ሲ ዩ ወዴት እየሄዳችሁ እንደሆነ ገብቶኛል ብሎ ከሩቅ ሲያያቸው ነበር። ሶ ፉል አታክ የዛን ጊዜ ኢታሊዎች አላነሱም ነበር። ሁሌም የሆነ ኤምፐረር አለ ከሆነ ጊዜ በኋላ ዲፊትድ መሆኑ አይቀርም። ሶ በቅድም ባለው በሱዳን ኦር መሐዲስ የምንለው ስፔሻሊ በመተማ የምንለው ላይ ኤምፐረር ዮሐንስ ዘ ፎርስ ሂ ዋዝ ኪልድ ተገደለ ኦር ዲፊትድ ሆነ ነው። ሶ ድርጅታችን ወደ ድርጅታችን ልመለስና ምን አለን? ኤምፐረር ቴዎድሮስ ደ ሰከንድ ምን አረገ? እንደ ሲኢኦ ብለን አዘን ኤግዛምፕል ወሰን አይደል? ሶ ውስጥ ያለውን የድርጅቱን ኢሹ ችግሮችን ለማስተካከል ነበረ። then ኤምፐረር ዮሐንስ ደ ፎርዝ ደግሞ ምንድን ነው ከውጭ የሚመጡትን ከድርጅቱ ጋር የሚፎካከሩ ለምሳሌ በድርጅት ደረጃ እያወራን ስለሆነ የሚፎካከሩ ቻሌንጆችን ኦር ኢንቬዥኖችን አታኮችን ምንድን ነው ለማስተካከል ነበረ። ኦፍኮርስ በውስጥ እያስተካከልን ከሆነ በውጭ እያስተካከልን ከሆነ ድርጅታችን ቀጣዩ ስቴፓችን ምንድን ነው? ለአንድ ድርጅት ሞር ሞደርናይዝ ማድረግ ሞር ግሮ እንዲያድግ ማድረግ ነው። ሶ then came ማን መጣ ማለት ነው? ኤምፐረር ሚኒሊክ ደ ሰከንድ መጣ። ሶ ኤምፐረር ሚኒሊክ ዘ ሰከንድ ምን አረገ? ኢትዮጵያን ሞር ሞደርናይዝድ እንድትሆን ሞር እንድታድግ ነበረ የታሰበው። ሶ በዚህ ምክንያት ምን አረገ? የተለያዩ ኢትዮጵያ ቴሪቶሪያል ኤክስፓንሽን እንዲኖራት ነበረ የፈለገው። ለምሳሌ የሳውዘርን የኢስተርን በዌስተርን ቴሪቶሪያል ኤክስፓንሽን አንድ ላይ እንድትሆን። ለምሳሌ የሆነ ድርጅት ሲኖር ምንድን ነው የተለያዩ ብራንቾች አይደል ከጎኑ ትከፍታላችሁ። ደን ያንን ብራንቾች ደግሞ ወደ አንድ ምንድነው ሄድ ኳርተር ስር ውስጥ እንዲገቡ ታደርጋላችሁ። then ኤምፐረር ሚኒሊክ ደ ሰከንድ የተለያዩ ሞደርን ትምህርት ቤቶች፣ ስኩል፣ ሆስፒታሎች፣ ሬል ሮድ የባቡር መንገዶች ሮድስ ስፔሻሊ ለትሬድ ለኢኮኖሚክ ዴቨሎፕመንት የሚጠቅሙትን እንዲሰራ አድርጓል አይደል? ሶ ከዛ በኋላ ደግሞ ሌላኛው ኢምፖርታንት የሆነ ፋክተር ምንድነው? ባትል ኦፍ አድዋ ነበር። ሚኒሊክ ደ ሰከንድ ኢታሊን ዲፊት ያደረገበት ነበር። ሶ ወደ ባትል ኦፍ አድዋ ከመድረሳቸው በፊት ኢትዮጵያና ኢታሊ ምን ነበረ? ሶ there was a treaty አይደል ውል የምንለው ወይ ደግሞ የተለያዩ ሀገሮች ኦፊሻል ሀገር አግሪመንት የሚፈራረሙበት። ሶ ይሄ ትሪቲ ይሄ አግሪመንት በሚሰራ ኦር በተጻፈበት ጊዜ ሁለት ቨርዥኖች ነበሩት። በኢታሊ የተጻፈ ቨርዥን ነበረ፣ በአማርኛ ኦር አማሪክ ቨርዥን በአማርኛ የተጻፈ ነበር። ሶ የመጀመሪያው በኢታሊ ቨርዥን የተጻፈው ምን ይላል ነበር? ስፔሻሊ አርቲክል 17 ላይ የነበረው ኢትዮጵያ ምን ማድረግ አለባት ይላል። ኢትዮጵያ መስት አይደል የተለያዩ ፎሬን ሪሌሽኖች ከሌሎች ሀገር ጋር ኮንዳክት ስታደርግ ኢታሊ ምንድነው ጣልቃ መግባት እንዳለባት ይሄንን ሺ መስት አክሴፕት የሚለው ነው አይደል? ፎሬን ሪሌሽኖች ሲኖሩ መስት አክሴፕት ማድረግ አለባት የሚል ነበረ። የኢትዮጵያ ላይ ግን it does not say I'm sorry በአማርኛው ቨርዥን ላይ ግን it does not say it is should be a must አይደል? ግዴታ ሳይሆን ኢትዮጵያ ሜቢ ከፈለገች ምናልባት ኢታሊ ኢንተርቪው ማድረግ ትችላለች፣ ጣልቃ መግባት ትችላለች የሚለው ነው። ሶ ኤምፐረር ቴዎድሮስ he was like ኮንትራቱን አየና ይሄ ምንድነው ከየት አመጡት? መቼ ነው የጻፉት? ይሄ መቼ ነው የተስማሙት? አይደል የሆነ ድርጅት ሄዳችሁ ለሆነ አግሪመንት ተስማምታችሁ
ይኸውና አግሪመንቱ በዚህን ያክል ብር ነው የምትሰራው የምትፈራረመው ተብላችሁ ከሆነ ጊዜ በኋላ ሜቢ በእንግሊዝኛ ነበር የተፈራረማችሁት። ወደ አማርኛው ስትመለከቱ ግን ብሩ ይህን ያክል አይደለም፣ የተስማማችሁበት ነገር እንደዚህ ተብሎ አልተጻፈም። ሰው በዚህ ምክንያት ኤምፐረር ሚኒሊክ ሰከንድ ይሄንን ትሪቲ ኦር አግሪመንት ምንድነው ሪጀክት አደረገ። ሰው በዚህ ምክንያት ኢታሊዎች የተለያዩ ሚሊተሪዎችን ወደ ኢትዮጵያ ምንድነው የተለያዩ ሚሊተሪዎችን አርሚዎችን አሰባሰቡ። ኢኒሻሊ በመጨረሻ ግን ምንድነው they were defeated in the battle of አድዋ። ስለ እንደዚህ አይነት ሌሰኖችን ለማየት ረል ስፔሻሊ ከናሽናል ኤግዛም ጋር እየቀረቡ ያሉ ሌሰኖችን ለመስማት ለምትፈልጉ ይህንን ዩቲዩብ ቻናል ሰብስክራይብ አድርጉ፣ ፎሎ አድርጉ፣ ላይክ አድርጉ። I hope to see you in the next video. Thank you for watching and goodbye.